ውድ ቤተሰቦቼ በጸሎታችሁ አስቡኝ። እንግዲህ ሀገር ከገባው እንገናኛለን። በጣም የምፈራው ነገር ነው። ሱመያም በዚህ ነገር እንዳትሄድ በጣም እፈራ ነበረ። ግን አሁን ይሄ ነገር ደግሞ ያው እኔ ፈርዶብኛል። ግዴታ ይሄን ነገር ካላደረኩኝ ሀገሬ መግባት አልችልም። እንግዲህ እስቲ በጸሎታችሁ አስቡኝ። يلا خلاص انا نزيدهم لبكره الصبح تمام يلا ሰላም ጤና ይስጥልን። የተከበራችሁ ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? ሰላም ናችሁ? እኔ እግዚአብሔር ይመስገን ደህና ነኝ። አሁን አደን ገብቻለሁ። እንደ እግዚአብሔር ፍቃድ እግዚአብሔር ረድቶኝ አደን ነኝ ያለሁት። በጣም ኃይለኛ ሙቀት ነው ያለው። ማንኛውም ሰው መታወቂያ ከሌለው እሱነቱን የሚገልጸው ነገር ከሌለው ከሰና ከዋናው ከተማ ከሰና ወደ አደን መግባት በጣም ከባድ ነው። እኔ ችዬ ሳይሆን እሱ አስችሎኝ በቸርነቱ ከሰና አደን ገብቻለሁ። እሱም እንዴት ነው? ፓስፖርት የለኝም፣ መታወቂያም የለኝም። ግን ፎቶኮፒ ነበረኝ። በሱ ሁኔታ ነው ከሰና ወደ አደን የገባሁት። እንደዛም ሆኖ ግን አንድም ቦታ አልተጠየቀውም። እንደ እግዚአብሔር ፍቃዱ ነው። እንደ የመኔዎች ተለትሜ አደን ገብቻለሁ። አደን የገባሁበት ምክንያት አሁን እንግዲህ በባህር ተጉዤ ለመሄድ ነው። ምክንያቱም ፓስፖርቴን የሚሰጠኝ የሱመያን ቤተሰብ ወይም ደግሞ የሱመያን አድራሻ ካልሰጠሁት በስተቀር ፓስፖርቴን እንደማይሰጠኝ፣ ከዛም በኋላ ከፈለግሽ እንደውም አለኝ ገንዘብ ልስጥሽና ይሄን ነገር አድርጊልኝ ብሎ ነው የጠየቀኝ። እንደዚህ አይነት ቀሸም አስተሳሰብ፣ መጥፎ አስተሳሰብ ያጋጠመኝ ሰው አይቻላቅም። ሰይድ እንዳንተ አይነት መጥፎ ሰው ነው አይቻላቅም። ሲቀጥል ደግሞ እኔ የመጣሁት ከሱመያ ጋር ተነጋግሬ ከሱመያ ጋር ተመካክሬ ነው ከአዲስ አበባ ወደ ሰና የገባሁት። እሷ ልጆቹ ይዛ ከምትንከራተት ልጆቿንም ጥላ ብቻዋን ገብታ ለማጣራት ከምትሞክር እኔ ሂጂ ላጣራልሽ ብያት ነው። አንተ ግን በገንዘብ ለማታላል ብዙ ጊዜ ስላንተ እከራክር ነበረ። ግን ለካስ እኔ ነኝ ጥፋተኛዋ። ገባ አይደለ? እኔ ነኝ ጥፋተኛዋ፣ ማንም አይደለም። አንተ ግን አሪዮስ ዲያብሎስ ነክ። ገባ አይደለ? አሪዮስ ዲያብሎስ ነክ። በሰው ሀገር እንዴት እንዳሰቃየኝ እኔና መድኃኒዓለም ነው የምናውቀው። አንተ ክፉ ጠማማ፣ በጣም መጥፎ። ገባ አይደለ? ከዚህ በኋላ ስላንተ ህይወት ወይም ደግሞ ስላንተ ትዳር እኔ ምንም አያገባኝም። እስከዛሬ ድረስ የምጥረው አንድ እንድትሆኑ፣ አንተም ከጥፋት ታርመህ ተስተካክለህ አብራችሁ በህይወት እንድትኖሩ፣ ተታርቃችሁ ልጆቻችሁ እንድታሳድጉ ነበረ። ዛሬ ግን አንተ የዘራኸውን ዘር እያጨድክ ነው ያለው። አንተ ክፉ። የሰው ልጅ ያጠፋል፣ ይሳሳታል። ምንም ማለት አይደለም። ሁላችንም እናጠፋለን፣ እንሳሳታለን። ጥፋቱን የሚደግም ሰው ግን ያ ግን ደንቆሮና ማይም ዶማ ነው። አንተ ደግሞ እንደዛ ነህ። አንተ ብቻ ሀገር ግባ፣ እኔ እናንተ እንገናኛለን። ውድ ቤተሰቦቼ አሁን ያለሁት ሆቴል ነው እንደምታዩት። ሆቴል ነው ያለሁት። እስኪ በጸሎታችሁ አስቡኝ። በጣም ከባድ ነገር እያሳለፍኩ ነው ያለሁት። ከባድ፣ እውነት ከባድ ነገር ነው እያሳለፍኩ ነው ያለሁት። ከዚህ በፊት ሱመያን በጣም እለምናት ነበረ። ምክንያቱም
እባክሽን በዚህ በባህር እንዳትሄጂ ብዬ በጣም መመክራት ነበር። ምክንያቱም በጣም ያስፈራል፣ በጣም ከባድ ነው። በተለይ ለሴት ልጅ በተለይ ደግሞ ልጅ ለያዘ ቤተሰብ። እሷም ደግሞ የኔ ምክር ሰምታ እንደ እግዚአብሔር ፍቃድ አገር ገብታለች። ዛሬ ደግሞ የዛ እጣ ፋንታ የይ ሆኗል። እንግዲህ እባካችሁን ውድ ቤተሰቦቼ በጸሎታችሁ አስቡኝ፣ እባካችሁ። እኔ ሱመያን አሳልፌ አልሰጥም፣ የቤተሰቦቿንም አድራሻ አሳልፌ አልሰጥም። የገንዘብም ሰው አይደለሁም። ስለዚህ ያለኝ አማራጭ ብሞት ይሻለኛል። በዛም በህይወቴ ፈርቼ በባህር ለመጓዝ መንገድ ላይ ነኝ። ስለዚህ እናንተ ጸሎት ያስፈልገኛል። እባካችሁን እግዚአብሔር ይርዳሽ ብቻ በሉኝ። አመሰግናለሁ። እንደገና ሰላም ልጅቷን አስጠፋቻት ብለህ የምትለው እኔ ልጅቷን በምን አገኛታለሁ? እንዴ በምንስ ማግኘት እችላለሁ? በምንስ አገኛታለሁ? እንዴት ሰውስ እንደው አይታዘብክም? ይሄን ሁሉ ነገር የምሰራው በጣም ኃይለኛ ሙቀት ነው ያለው። አሁንም እዚህ በጣም ኃይለኛ ሙቀት ነው ያለው። በጣም እና ይሄን ሁሉ የማደርገው እኔ ለሱመያ ብዬ ነው። ከዚህ በኋላም ብዙ ነገር ሆናለሁ አደርጋለሁ። አንተ ግን ምን አይነት አረመኔ ሰው እንደሆንክ ግን አሁን አይቻለሁ። በጣም ጨካኝ ማለት ነው። ብዙ ነገር ማስደረግ ትችል ነበረ። እኔ እናንተን እንድትታረቁ ነው ሁሉ ነገር የማደርገው እንድትታረቁም ነበረ። አንተ ግን በጣም አረመኔ የሆንክ ሰው ነህ፣ ጨካኝ የሆንክ ሰው ነህ። እና ውድ ቤተሰቦቼ በጸሎታችሁ አስቡኝ። እንግዲህ ሀገር ከገባው እንገናኛለን። በጣም የምፈራው ነገር ነው። ሱመያም በዚህ ነገር እንዳትሄድ በጣም እፈራ ነበረ። ግን አሁን ይሄ ነገር ደግሞ ያው እኔ ፈርዶብኛል። ግዴታ ይሄ ነገር ካላደረኩኝ ሀገሬ መግባት አልችልም። እንግዲህ እስቲ በጸሎታችሁ አስቡኝ።